ማሮቼ ውዶቼ ሰላም ናችሁ? እንዴት ናችሁ? አማን ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ዛሬ ሴትዮዋ ጋር አባቷ ቤት ነው ያለው። ልብስ ጨርሻለሁ አጣጥቤ ማለት ነው። ልብስ አጣጥቤ ጨርሼ 10 ሰዓት ተኩል የሆነ ነው ማለት ነው በዚህ ሀገር እና እላችኋለሁ ማሮቼ ስራዬን ጨራርሼ አስቤዛዬን ገዛ አስታኛለች ገዛ አስታኛለች ማለት ነው። አስቤዛዬን ገዝታልኛለች፣ የሚጠጣም ገዝታልኛለች። ልብስ ስታጥቢ ይርብሻል ብላ ማለት ነው። ምናምን ከአባቷ ቤት ምንም ነገር የለም፣ የሚቀመስ የሚላስ የለም ከዚህ ማለት ነው። እና በሁለት ቀን እንደዚህ መጥቼ ልብሴን አሁን አጥቤያለሁ። ጠዋት ተኩሳለሁ፣ አጸዳዳለሁ፣ እሄዳለሁ ማለት ነው። እዛኛው ቤት ሴትዮዋ አለች ሴትዮዋ። ቀስ ብዬ ነው የማወራችሁ። እሷ ራሱ እንደ ሕፃን ልጅ እየበላኝ ነው፣ እንደ ሕፃን ልጅ እየበላኝ ነው። ይሄንም ገዝታልኝ ለራሷ ለእኔም ገዝታልኛለች ማለት ነው። አሁን ልብሴን ጨርሼ ልተኛ ስለሆነ ማለት ነው ይሻለሁ በልቼ ልተኛ። እንደኔ ጥሩ መዳም ይስጣችሁ ፈጣሪ ኢየሱስ ክርስቶስ። ፈረስ ያስጋልባል አልጋው ፈረስ ያስጋልባል እላችኋለሁ ወዳጅ እና ማለት ነው። አሁን ልጠጣና በልቼ ጠጥቼ ተኛለሁ ማለት ነው። ልብሴን አጥቤያለሁ። ጠዋት ተነስቼ አጸዳዳለሁ። 5 ሰዓት ተነስቼ ወይ 6 ሰዓት ተነስቼ፣ ምክንያቱም ቤቱ ትንሽ ነው ትልቅ አይደለም። እና እንደዚህ አርጌ ተነስቼ ስርት አርጌ ወደ ቤት እሄዳለሁ። እዛ በቃ ዘና ብዬ እውላለሁ ማለት ነው። ዛሬ መጥቻለሁ፣ ነገ አልመጣም፣ ነገ ወዲያ እመጣለሁ። እና ደህና ደሩልኝ፣ ሰላም ደሩልኝ። እወዳችኋለሁ፣ አከብራችኋለሁ።